እሺ ለመክፈት ኢንፑት ላይ እንሄድና ኪቦርድ ኮንትሮል አልት ዲሊት እዚህ ጋር አለ፣ ወይም ደግሞ በኪቦርድ ትችላላችሁ። ከዛ ፓስወርድ እዚህ ጋር ታስገባላችሁ። እሺ እንደዚህ ከፍቶልናል። እዚህ ጋር ነው ሩሉን የምንጭነው። አድ ሩል ብለን ነው ማለት አክቲቭ ዳይሬክተሪ የተለያዩ ሰርቨሮችን የምንጭነው አክቲቭ ዳይሬክተሪን ጨምሮ አድ ሩል ብለን ነው እዚህ ጋር ነው የምንነካው። ግን መጀመሪያ ላይ የኮምፒውተሩን ስም መቀየር ከፈለግ አይፒ አድሬስ ማስገባት ከፈለግን መጀመሪያ ላይ እዚህ ጋር ይሄ ስሙ ነው፣ ኮምፒውተር ኔም ነው። ኮምፒውተር ኔም ይላል። ኮምፒውተር ኔም እዚህ ጋር ነበር። እዚህ ጋር ቼንጅ ብለን ስሙን መቀየር እንችላለን። ያው ስሙ ነው። ለምሳሌ እኔ ከዛኛው ጋር ላመሳስለው። ከዛ ኦኬ ስለው ያው ስሙ ቼንጅ የሚደረግ ሰዓት ሪስታርት ያደርጋል። ሪስታርት ይጠይቃል። ሪስታርት አድርገን መምጣት ነው። ሰርቨር ሪስታርት እሺ ኮምፒውተር ኔም ቀይሬ ሪስታርት አድርጓል። አሁን ሰርቨር እንጭናለን ማለት ነው። እዚህ ጋር እንደነገርኳችሁ አድ ሩል የሚለውን ነው የምነኩት። አድ ሩልን ስትነኩ በእንደዚህ አይነት መልክ ነው የሚያመጣላችሁ። ከዛ ኔክስት ሩል ቤዝ ፊቸር ቤዝ ኢንስታሌሽን ነው የሚለው። ኔክስት ትሉታላችሁ። ኔክስት ሰርቨሩ ነው። ከዛ ሩሎቹ እነዚህ ናቸው። እዚህ ጋር ነው። እነዚህ ናቸው ሩሎቹ። ይሄን ነው አስነስታችሁ የምትጭኑት። በጣም ቀላል ነው። አሁን ለምሳሌ እዚህ ጋር ሁለተኛ ላይ ያለው አክቲቭ ዳይሬክተሪ ዶሜን ሰርቪስ ነው። አክቲቭ ዳይሬክተሪ ዶሜን ሰርቪስ ደግሞ ስለሱ ማብራሪያ አለ። እዚህ ጋር እያነበባችሁ ብትጭኑ ለምትጠየቁት ጥያቄ መልስ መስጠት ትችላላችሁ። እዚህ ጋር ከጎኑ ማብራሪያ አለው። አክቲቭ ዳይሬክተሪ ዶሜን ሰርቪስ ማለት ሌሎቹ በቃ ስቶር ለማድረግ ሌሎችን ለመጫን ግዴታ እሱ መጀመሪያ መጫን አለበት ማለት ነው። አክቲቭ ዳይሬክተሪ ዶሜን ሰርቪስ እንነካዋለን። አድ ፊቸር ከዛ ኔክስት ነው የምንለው። ኔክስት ሪስታርት ዘ ዴስቲኔሽን ሰርቨር አውቶማቲካሊ ኢፍ ሪኳየርድ ነው የሚለው። ይሄኛው ያው ሁሉም ይጠይቃል። ሲጭኑ ሪስታርት ይፈልጋል። በራሱ አውቶማቲክ ሪስታርት እንዲሆን ከፈለጋችሁ ይሄንን መንካት ትችላላችሁ። ከዛ ኢንስቶል ማድረግ ነው። ኢንስቶል ስትሉት ይሄ ጭኖ
ይጨርስና ሪስታርት ያደርጋል። ከዛ በኋላ ነው የሚነሳው ማለት ነው። ከዛ ዲኤንኤስ ነው የሚከተለው። ዲኤንኤስ ይጫናል ማለት ነው። እሺ እዚህ ጋር ክሎዝ ቢባል ጨርሰዋል። ክሎዝ ከተባለ ሪስታርት አድርጎ እንደገና ይነሳል። እንደገና ደግሞ ምን እንጭናለን? ዲኤንኤስ እንጭናለን ማለት ነው። ግን ዲኤንኤስ በዚሁ ላይ ቀጥሎ አውቶማቲክ በዚሁ ቀጥሎ እንዲጭን ከተፈለገ እዚህ ጋር ሊንክ አለች። ብቻውን ብትነካ ቀጥታ ወደ ዲኤንኤስ ወደ መጫኑ ይሄዳል ማለት ነው። አድ ዶሜን ኮንትሮለር ቱ ዶሜን ይላል። አድ ዶሜን ቱ አሁን የበፊቱ ኔክስት እያላችሁ እየጫናችሁ እያለ ነበረ ዶሜን ኔም የሚጠይቀው ፓስወርድ የሚጠይቀው ማለት ነው። እዚህ ጋር ለምሳሌ ICT ዶት ኦንላይን ልበለው። ዶሜኔን አስገባውለን ኔክስት ልበለው። እዚህ ጋር ፓስወርድ ስጠው ነው የሚለኝ። ፓስወርድ ሰጥቼዋለሁ። ከዛ ኔክስት ነው የምንለው። ICT ብሎ ሰጥቶታል ራሱ። ኔክስት እለዋለሁ። በቃ ኔክስት እያልኩት ነው የሚሄደው። ከዚህ ቀጥሎ ወደ ኢንስታሌሽን ነው የሚለው። ኢንስቶል ነው የምለው። አሁን ዲኤንኤስ እየጫነልኝ ነው ማለት ነው።
ጋር የምንፈልገው ገንዘብ ትችላላችሁ ማለት ነው። አሁን ሪስታርት አድርጎ ጨርሷል። አክቲቭ ዳይሬክተሪ ጫን እንዳያችሁት ነው፣ ቀላል ነው። ከዛ ዶሜን ሰርቪስን በዛው አስቀጠል ነው። ሁለቱንም ከጨረሰ በኋላ ሪስታርት አደረግ ነው ማለት ነው። የሚመረጠው ይሄ ነው። ተራ በተራ ከሆነ ያው ከታይም ከመቆጠብ አንጻር እሱ ተመራጭ ነው የሚሆነው ማለት ነው። እሺ አሁን ጨርሶልናል። ያው አሁን እንደምታዩት አክቲቭ ዳይሬክተሪ ዶሜን ሰርቪስ እዚህ ጋር እንደዚህ አክቲቭ መሆኑን እንደዚህ እያሳየ ነው። እንደዚህ አሁን ካልተጫነ ቀይ ነው የሚሆነው፣ ሲጫን ግን አክቲቭ ሲሆን እንደዚህ ይሆናል ማለት ነው። ከለሩ አሁን ጨርሶልናል፣ አክቲቭ ሆኗል ማለት ነው። አሁን ይሄ ለምሳሌ ሎካል ሰርቨር እንደዚህ ቀይ ነው የሚሆነው፣ እንደዚህ ቀይ ይሆናል ያልተጫነው ማለት ነው። ሲጫን ግን እንደዚህ ይሆናል። ሁለቱን አሁን አክቲቭ ዳይሬክተሪ እና ዶሜን ሰርቪስ ጭነናል ማለት ነው። ዋናው ዶሜን ሰርቪስ ስትጭኑ ዶሜን ማስገባቱን ፓስዋርድ ማስገባቱን ነው እንትን ማለት ያለባችሁ። ፓስዋርድ መረሳት የለበትም። እኔ ያስገባሁት ዋናው ለሰርቨሩ የመጀመሪያ ፓስዋርድ ኮምፒውተሩን ገና ሎጊን ስለ ያስገባው ፓስዋርድ እና ዶሜን ላይ ያስገባው ፓስዋርድ ተመሳሳይ ነው፣ በስቶ እንዳይጠፋብኝ ማለት ነው። ምክንያቱም ዩዘር ክሬት ስናደርግ ለሁሉም ዩዘሮች ላይ ፓስዋርድ እናስገባለን። እሱ እንዳይጠፋ ሲበዛ ደግሞ እንትን እንዳይል እሱ ተመራጭ ነው ብዬ ነው። እናንተ ደግሞ በራሳችሁ ውስጥ ሞክሩት። እሺ አሁን አክቲቭ ዳይሬክተሪ ያው በዋናነት የሚያስፈልገን ዩዘሮችን ክሬት ለማድረግ ማናጅ ለማድረግ ፐርሚሽን ለመስጠት ነው። አሁን እዚህ ጋር ለምሳሌ እስቲ ማናጅ እናድርገው አክቲቭ ዳይሬክተሪ። አሁን ከዛኛው ይሄ ለየት የሚያደርገው ትንሽ ሴቲንጉ ወይም ደግሞ ሜኑ ምናምን አገባቡ ትንሽ ለየት ይላል። ለምሳሌ እዚህ ቱል ላይ እንገባለን። ቱልስ የሚለው ላይ ቱልስ ላይ ስንገባ ስለ አክቲቭ ዳይሬክተሪ ያው እዚህ ጋር እንዳለ ዘርዝሯቸዋል። ቱልስ የሚል አለ እዚህ ጋር ያለው ይሄ ሰርቨር ማናጀር ነው። ይሄ የተከፈተው ኮምፒውተሩ ሪስታርት ሲሆን ራሱ ነው የሚከፍተው ካልዘጋጁት። ከሌለ ደግሞ እዚህ ጋር ስታርት ጋር ይኖራል። እዛ ጋር ሰርቨር ማናጀር የሚለውን መክፈት ነው። እዚህ ቱልስ ከገባችሁ በኋላ ዋና ስራችሁ ምንድነው? አክቲቭ ዳይሬክተሪ ዩዘር ኤንድ ኮምፒውተር የሚለውን መንካት ነው እዚህ ጋር ያለውን ማለት ነው። አክቲቭ ዳይሬክተሪ ዩዘር ኤንድ ኮምፒውተርን ከነካችሁ በኋላ ዶሜን ክሬት ያደረጋችሁት ዶሜናችሁን ታገኛላችሁ እዛ ጋር። ለምሳሌ እኔ ዶሜን ክሬት ያደረኩት ይኸውና፣ እኔ ዶሜን ክሬት ያደረኩት ይሄ ነው። እዚህ ላይ ነው እንግዲህ አሁን ዩዘርም ለምሳሌ ብነካው ዩዘሮች እዚህ ጋር አሁን አለ የራሱ ለምሳሌ አድሚኒስትሬተር እዚህ ጋር አለ። እኔ አሁን ምንድነው የማደርገው እዚህ ጋር ግሩፕ ክሬት አደርጋለሁ፣ ዩዘር ክሬት አደርጋለሁ፣ ስንት ዩዘር ክሬት አደርጋለሁ፣ ስንት ግሩፕ ክሬት አደርጋለሁ የሚለውን እስቲ አብረን እንትን እንበል። ለምሳሌ እስቲ ግሩፕ ክሬት ላል ግሩፕ ክሬት ለማድረግ አሁን እዚህ ጋር ራይት ክሊክ አደርግበታለሁ። ዩዘር የሚለው ላይ ዩዘር ላይ ራይት ክሊክ አደረግ ኒው የሚለው ላይ መጣው። ኒው ላይ ከመጣው በኋላ ግሩፕ የሚል እዚህ ጋር አለ። ግሩፕ የሚል እዚህ ጋር አለ። እሱን ነካሁት። ከዛ እዚህ ጋር ለምሳሌ ኢንጂነሪንግ ብዬ እንደዚህ ኢኤንጂ ብዬ ያለው ኢኤንጂ ብዬ ክሬት አድርጌያለሁ። አንዱ ግሩፕ ክሬት አደረግ። ሁለተኛው ግሩፕ ደግሞ አሁንም ኒው ብዬ መጣና ግሩፕ የሚለውን ነካለሁ። አካውንታንት ክሬት አደረግ፣ ሁለተኛው ግሩፕ ማለት ነው። ሶስተኛ ግሩፕ ክሬት ላድርግና
ሶስተኛ ግሩፕ አሁንም ኒው የሚለው ላይ መጣና ግሩፕ የሚለውን ነካለሁ። ኢንጂነሪንግ አካውንታንት እና አይቲ የሚል ክሬት ላድርግ ማለት ነው። 3 ግሩፖችን ክሬት አድርጌያለሁ። ከዛ ምን አደርጋለሁ? አሁን ዩዘሮችን ለሶስቱም አድ የሚደረጉ ቢያንስ 2 ዩዘር ላስገባላቸው። እንግዲህ ለሶስቱ 6 ዩዘር ማለት ነው። 6 ዩዘር ላስገባላቸው። ዩዘርም ሳስገባ እንደዛው ነው ተመሳሳይ፣ ግን አማራጭ አለ። ለምሳሌ እዚህ ጋር ዩዘር ላይ የምታስገቡበት መንገድ ኒው የሚለው ላይ ሄዳችሁ ግሩፕንም እዚህ ጋር ነው ክሬት ያደረጋችሁት። ዩዘርም ክሬት ለማድረግ እዚህ ጋር ነው። ወይም ደግሞ ይሄንን ዩዘርን ክሊክ ካደረጋችሁ በኋላ ግሩፕ ክሬት ለማድረግ እዚህ ጋር 2 ሰዎች ያሉበት ፒክቸር አለ እዚህ ጋር። እሱን ብነኩትም ለምሳሌ ብነካው ይኸውና ግሩፕ ክሬት ሊያደርግልኝ ከፈተልኝ ማለት ነው። ስም ጽፌ ክሬት ማድረግ ነው። ዩዘር ደግሞ እዚህ ጋር አንድ ሰው ምልክት ያለበትን ክሊክ ማድረግ ነው። ለምሳሌ እዚህ ጋር ቃል ብዬ ወይም ደግሞ በካፒታል መጻፍ እችላለሁ። ስሟን ለመለየት ቃል ዲስፕሌይ ሲያደርግልኝ ቃል በካፒታል ነው ዲስፕሌይ የሚያደርግልኝ። እዚህ ጋር ግን ሎጊን ዩዘር ኔም ሲጠይቀኝ የዩዘር ኔም በስሞል እንደዚህ ቃል ብዬ ጻፍኩለት ማለት ነው። ከዛ ኔክስት ነው። ኔክስት ስለው አሁን አስተማሪው ክላስ ውስጥ ሲጠይቋችሁ ምን አይነት ፓስወርድ ነው ለዩዘር የሚሰጡት የሚለውን እዚህ ጋር ነው የሚታዩት። ዩዘር መስት ቼንጅ ፓስወርድ አት ኔክስት ሎጊን። ለምሳሌ ዩዘሩ ሎጊን ብሎ በሚገባበት ሰዓት አዲስ ፓስወርድ እንዲጠይቀው ከተፈለገ የመጀመሪያው ላይ ነው ክሊክ የሚደረገው። ዩዘር ካኖት ቼንጅ ፓስወርድ እንዳይቀይር ከተፈለገ ደግሞ ሁለተኛው ላይ ነው ክሊክ የሚደረገው ማለት ነው። እዚህኛው ላይ ማለት ነው። ፓስወርድ ኔቨር ኤክስፓየርድ ከሆነ ደግሞ ኤክስፓየርድ እንዳያደርግ ከተፈለገ እዚህ ጋር ፓስወርዱን ራሱን እንዲጠቀም ደጋግሞ እንዲገባበት ማለት ነው። እዚህ ጋር የኛውንም ክሊክ ይደረጋል። አካውንት ኢዝ ዲሴብልድ ከተደረገበት እሱ በሚገባ ሰዓት ይሄ ሜሴጅ ይመጣለታል ማለት ነው። እኛ አሁን ዩዘር መስት ቼንጅ ፓስወርድ አት ኔክስት ሎጊን የሚለው ላይ አድርገን እስቲ ፓስወርድ እናስገባለን። ወይም እንዳይቀይር ከተፈለገ ሁለተኛው ላይ ብለናል። አሁን ለምሳሌ የኛውን ፓስወርድ እናስገባለት። አስገብቻለሁ። ቃል የሚል አስገብቻለሁ። ከዛ ቀደም በዚህ ነው ዩዘር ክሬት ያደረግነው። አሁን እስቲ በዚህኛው እናድርግ። እስቲ በዚህ እናድርግና ኒው ላይ ነው የምንሄደው። ኒው ላይ ከሄድን በኋላ ዩዘር ነው ክሬት እያደረግን ያለነው። ዩዘርን ክሊክ እናደርጋለን። ኤዲ የሚል ዩዘር እዚህ ጋር ክሬት አደረግን። እዚህ ጋር ደግሞ እንደዚህ አድርገን ክሬት እናደርግና እስቲ እንዳይቀይር በሚለው ደግሞ እዚህ ጋር እቺ ራይቷን ስላላጠፋት ነው። እዚህ ጋር እንዳይቀይር ደግሞ እዚህ ጋር እስቲ ክሬት እናድርግ።
ዩዘር ክሬት አድርገናል። አሁን እዚህ ጋር ዶሜን ኮንትሮለር ላይ ዶሜን ኮንትሮለር የሚለው እዚህኛው ላይ ራይት ክሊክ አድርገን ራሳችን ዶሜን ፈጥረን ማለት ኮምፒውተር ማለት ነው። ዩዘሮቹ ምናምን ለብቻ እንዲቀመጡ ለብቻ ዩዘር ክሬት ማድረግ እንችላለን ማለት ነው። ዶሜን ኮንትሮለር ለብቻ ታርተንበት ማለት ነው። አሁን 2 ዩዘር ክሬት አድርገናል። እስቲ እንቀጥል አሁን። ሌላ መንገድም አለ። ከፈለግን እዚህ ጋር ራይት ክሊክ አድርገን ባዶ ቦታ ላይ በዚህም መፍጠር እንችላለን። እዚህ ጋር መፍጠር ወደ ታች ተደብቆ ነው። ከፍ እናድርገውና ኒው የሚለው ላይ ዩዘር ማለት ላይ ባዶ ቦታ ላይ ክሊክ አድርገን እንደዚህም መፍጠር እንችላለን። አራተኛ ክሬት አደረግን መሰለኝ። 1-2 ዩዘር ይቀረናል። በጣም ብዙ አይነት የመክፈቻ መንገድ ስላለው ደስ ያላችሁን የሚቀላችሁን መጠቀም ነው። ፓስወርድ ኮምፕሌክሲቲ ነው እየተጠቀምኩ ያለሁት። ሚኒመም ሪኳየርመንትን አሟልቼ ነው እየተጠቀምኩ ያለሁት። ለሰርቨር ግድ ይላል። አንድ ዩዘር መሰለኝ የሚቀረን እሱን እናሟላና ይበቃል ማለት ነው። ፓስወርድ አንድ አይነት ነው ለሁሉም የተጠቀምኩት፣ ያው እንዳይጠፋ በሚል ነው። አሁን ጨርሻለሁ። 3 ግሩፕ ክሬት አድርጌያለሁ። ኢንጂነሪንግ፣ አካውንታንት እና አይቲ የሚል ግሩፕ ክሬት አድርጌያለሁ። 6 ዩዘር ክሬት አድርጌያለሁ። እነዚህን እንዴት ነው በግሩፕ ግሩፕ ውስጥ የምናደርጋቸው ወይም ወደ ግሩፕ አንድ ላይ ሜምበር የምናደርጋቸው ማለት ነው። ለምሳሌ እዚህ ጋር አዲ የሚል አለ። ይሄ አዲ የሚል አካውንት ነው። አዲ የሚልና ቃል የሚለውን እስቲ በአይቲ ላድርገው። አይቲ አሁን ሜምበር ለማድረግ ይሄኛው ነው ሜምበር ኦፍ የሚለው ላይ ነው።
በግሩፕም መግባት ትችላላችሁ። በግሩፕ ደግሞ ሌላ ነው እንትን የሚነካው ሜምበር ኦፍ በእነዚህ ሜምበር ኦፍ ትላላችሁ። ከዛ ሰርች አይቲ ቼክ ያው አይቲ የሚለው መጣልኝ። ኦኬ ለዋለሁ። ያው አይቲውን ሜምበር አረኩት ማለት ነው። ማላይ አንደኛ ዩዘር ላይ ማለት ነው። አዲስ ዩዘር ላይ አፕላይ አደረኩት። ከዛ ቃልንም ሜምበር ታርጋት እዚች ጋር ነው ትጽፋላችሁ። ግሩፑን ስም ትጽፉና ሰርች ስታደርጉት ይመጣል። ኦኬ ያደርገዋል። ኦኬ ለውና አፕላይ ኦኬ። ሁለት ልጆችን አዲና ቃል የሚለውን አሁን ሜምበር አድርጌያቸዋለሁ። እሺ እዚህ ጋር እሱ የሚላለ እሱን ደግሞ አካውንታንት ላይ አድ ላድርገው። አካውንታንት ላይ ሜምበር ላድርገው። ሲሲ ነው ያልኩት አካውንታንትን። እስኪ ቼክ እናድርገው። ሲሲ መጥቶልኛል። ኦኬ ለዋለው መጥቶልኛል። እሱን ዋድን እና ፏድ ኢንጂነሪንግ ያላካለው። ኦኬ ይመስለኛል የነዛ ሜምበር ኦፍ ሳለል ነግቻለሁ መሰለኝ። ሌላ ማን ነበር? አንዱትን ጌችና ተንሱ። ኦኬ እነሱን ኢንጂነሪንግ ላላቸው ሜምበር ኦፍ ናድ ቼክ መጥቶልኛል። ኦኬ አፕላይ ኦኬ። እስቲ እነሱ መሰለኝ አካውንታንት ላይ ያደረጓቸው ሜምበር ኦፍ ብያቸዋለሁ። አካውንታንት ገብቷል። አሁን ሜምበር አድርጌያቸዋለሁ። ግሩፕ ክሬት አድርጌያለሁ። ዩዘር ክሬት አድርጌያለሁ እና ግሩፕ እና ዩዘር ክሬት የሚደረገው እንደዚህ ነው። ሜምበር የሚደረገው እንዴት እንደሚደረግም ሜምበር አሳይቻችኋለሁ። ይሄ ከተደረገ በኋላ በቃ ይሄንን አሁን ክሬት ማድረግ ጨረስን ማለት ነው። ይሄን ከጨረስን በኋላ ምንድነው የምናደርገው? የዩዘሮችን ኮምፒውተር ማገናኘት ነው። ኮምፒውተር አንድ ላይ ማገናኘት ነው። አክቲቭ እንትና ዲኤችሲፒ እንጭናለን ማለት ነው። ዲኤችሲፒ ለመጫን አድ ሩል ውስጥ ነው የምንገባው። አሁንም እንደ ቀድሙ ሰርቨር ለመጫን ማለት ነው። ከገባም በኋላ ያው ኔክስት ነው የምንለው። ኔክስት ዶሜናችን ነው። ያው አሁን ዲኤችሲፒ ለመጫን እዚህ ጋር ነው ክሬት የምናደርገው። ከዛ አድ ፊቸር እንላለን። ኮንቲኒው እንለዋለን። ከዛ ኔክስት ነው ኢንስቶል አደርገዋለሁ። ግን ቪዲዮ በዛ ያው እቺ ዲኤችሲፒ ጫንና ይሄን ሲጨርስ ያው አበቃለሁ ማለት ነው። ማለት ዋናዎቹ እነዚህ ናቸው። ፐርሚሽን ሲምፕል ነው። ዩዘሮች ፐርሚሽን እንዴት ይሰጣሉ፣ እንዴት ይከለከላሉ፣ ፋይል አክሰስ እንዳያደርጉ እንዴት ነው ፐርሚሽን የሚሰጣቸው የሚለውን
ፋይል ክሬት ስናደርግ ለማን ነው ፋይሉ የሚፈቀደው የሚለውን እሱን እንትናለን። እዚህ ይጨርስና ዲኤችሲፒውን ደግሞ ቼክ እናደርጋለን። እሺ ጭኖ ጨርሷል። አሁን ኮንፊገር ዲኤችሲፒ ኮንፊገሬሽን ይላል። እችን እዚህ ጋር ሴታፑን ሙሉ ለመጨረስ እዚህ ጋር መንካት እንችላለን ማለት ነው። ኔክስት እንለዋለን። እዚህ ጋር ኮምፒውተሩ ስር ነው። ኮሚት እንለዋለን። እዚህ ጋር ዲኤችሲፒ ሲጭንም ያው እዚህ ጋር መጥቶልናል ጭኗል ማለት ነው። ግን ሴቲንጉን ማስተካከል ማለት ሴታፑን ምንጭነው አለ፣ አይፒ አድሬስ መስጠት የምንሰጠው አለ። እሱን እናስተካክላለን ማለት ነው። እዚህ ጋር ዲኤችሲፒ የምትላለች እሷን እንነካታለን። እሺ አሁን ዲኤችሲፒ ጭኖ ሲጨርስ ቀደም አክቲቭ ዳይሬክተሪ ዩዘር ምናምን ማናጅ እንዳደረግነው ሁሉ እዚህ ጋር አሁን ዲኤችሲፒ የሚል አለ። እሱን ነካው። ከዛ ቱል ላይ እገባና ይኸውና ዲኤችሲፒ እዚህ ጋር አለ። ዲኤችሲፒን እነካለሁ። በምነካ ሰዓት እንደዚህ አይነት እንትን ቦክስ ይመጣልኛል ማለት ነው። እቺን እንደዚህ ማስፋት እንችላለን። ይሄ ነው የኛውን የኮምፒውተሩ ስም ሰርቨር ዋን ነው የኔ ኮምፒውተሩን ስም ያደረኩት። ክላስ ደግሞ ዶሜን ኔም አለ እዚህ ከፊቱ ዶሜን ኔም ICT.online ነው የሚለው ዶሜን ኔም ደግሞ እቺን ቀስት ነካለሁ። ቀስቱን ከነካሁት በኋላ እዚህ IP ቨርዥን 4 የሚል አለ። እዚህ ውስጥ ነካ። እዚህ ውስጥ አሁን ምንም የሚታይ ነገር የለም። ያው ምንም የለውም ምክንያቱም ኮንፊገር የተደረገ IP አድሬስ ምንም ነገር የለውም እና IP አድሬስ ኮንፊገር ለማድረግ እዚህ ጋር IP ቨርዥን 4 የሚለው ላይ ራይት ክሊክ እናደርጋለን። ከዛ እዚች ጋር ኒው ስኮፕ የምትላለች ኒው ስኮፕን ስትነኩ እንደዚህ አይነት ዌልካም ቦክስ ይመጣላችኋል። ኔክስት እንላለን። እዚህ ጋር የስኮፑን ስም ትጽፋላችሁ። ለምሳሌ እኔ DHCP ስኮፕ ብዬ ስሙ ጻፍኩለት። ከዛ ኔክስት ነው የምለው። እዚህ ጋር አሁን ምንድነው አይፒ አድሬስ ስታርቲንግ እና ኢንዲንግ አይፒ አድሬስ አለ። ስታርቲንግ እና ኢንዲንግ አይፒ አድሬስ ለዲቫይሶች የሚሰጥልን ማለት ነው። ለምሳሌ እኛ ከ20 ብናስጀምረው ለምሳሌ አይፒ ክላሳችንን ስንት እንጠቀማለን? ሲን እንጠቀማለን። ክላስ ሲን 192 168 አንድ ብዬ ስታርት የሚያደርግበትን 20 ብለው እዚህ ጋር 192 168 አንድ እዚህ ጋር ደግሞ 254 እንዲጠቀም ብፈቅድለት ከዛ ሰብኔት ማስኩን እዚህ ጋር ሞልቶልኛል። ከዛ ኔክስት ነው የምለው። እዚህ ጋርም ስታርቲንግ አይፒ አድሬስ ይጠይቀናል። እስቲ 192 168 አንድ 20 ነው ያልነው። ኢንዱንም እዚህ ጋር 192 168 አንድ ብለን 254 ነው የተጠቀምነው። 254 ከዛ እዚህ ጋር አድ እንለዋለን። እዚህ ጋር ይገቡልናል ማለት ነው። ኔክስት እንላለን። ኔክስት the add an IP address for router used by clients insert the address below ይላል። እዚህ ጋር የራውተር አይፒ አድሬስ አስገቡ ነው የሚለው 192 168 አንድ
ሰርቨር ኔምን እዚህ ጋር ሰርቨር ነው የኔ ሰርቨር ኔም 192.168 ከፈለገ እዚህ ጋር 21 ማለት እችላለሁ። የስለ ሰርቨር ቢያንስ ሰጠው ቫሊድ ኢንተርኔት ሰርቨር ሲዘራሊንግ ሆነ ነው እንለዋለን። ራሱ አድ እንዲያደርግልን እንዲሰጥልን እናደርጋለን። ፊኒሽ። አሁን እሱ አውቶማቲክ ስለሰጠው ነው። በዚህ አይነት መልኩ ያው ሰርቨር ኔም አድሬስ ፑል የሚባል አለ። አድሬስ ፑል ይሄ ነው። ስታርቲንግ እና ኤንዲንግ ነው አድሬስ ፑሉ። አድሬስ ሊስ ኮኔክት በሚሆንበት ሰዓት ይመጣል ማለት ነው። ራውተሩ አንተ ተሰጥቶታል። ዲኤንኤስ ሰርቨር ዲኤንኤስ ሰርቨሯ ምክንያቱም ይሄ የሲ አይፒ አድሬስ አይደለም። አድ ማድረግ እንችላለን። ዲኤንኤስ ሰርቨር እዚህ ጋር ዲኤችሲፒ ስኮፕ ክሬት ያደረግነው ነው። ለቱ አይፒ አድሬስ 0 ነው የሰጠው። ይሄ አድሬስ ፑል ነው። አድሬስ ፑል ማለት ስታርቲንግ እና ኤንዲንግ ያስገባ ነው። ቅድም ያስገባ ነው ያለበት ቦታ ነው። አድሬስ ሊስ ማለት ደግሞ አድሬስ ሊስ የሚባለው ለምሳሌ ከሰርቨሩ ጋር ማንኛውም ዩዘር ኮኔክት በሚሆንበት ሰዓት አውቶማቲካሊ አይፒ አድሬስ ይሰጠውና ልክ እሱን ነው እዚህ ጋር ሊስት የሚያደርገው። አሁን እኛ ኮኔክት የሆነ ዩዘር ስለሌለ ነው። ዩዘር ግን አሁን በኔትወርክ ሌላ ኮምፒውተር ኮኔክት በምናደርግ ሰዓት አውቶማቲካሊ አይፒ አድሬስ ይሰጠና የዛን እዚህ ጋር ሊስት ያደርግልናል ማለት ነው። ብዙ ኮምፒውተር ከሆኑ እንደዛው ሊስት ያደርጋቸዋል። ይሄ ሪዘርቬሽንም እንደዛው ሪዘርቭ የምናደር እንትን የሚደረጉትን ለምሳሌ ለራውተር ለምን እንትን የሚቀመጡትን እሱ ጋር የሚያሳየልን ቦታ ነው ማለት ነው። እስከዚህ ካወቃችሁ መቼም ከዚህ ያለፈ እንሰራለን ብዬ አልገምትም። ግን እናንተ በደንብ ይዩት። የሰጠንም ኖት ስላለ በደንብ ይዩት።